ዛሬ የምንነጋገርበት ጥቂት ደቂቃ የምናወራበት ሐሳብ አሜን የሚለው ነው። በጣም እኛ ቸርች ላይ እኛ ዩዝ ላይም እንደገና ዋናው ቸርች ላይም ማየው አንድ ትንሽ ክፍተት አለ። አሜን ተብለን አሜን በሉ ተብለን በግድ ተጎትጉተን ምናምን ነው አሜን የምንለው እና እነዚህ ልጆች አይ ቲንክ አሜን ምን ማለት እንደሆነ የተረዱ አይመስለኝም ብዬ አስቤ ነው ስለ አሜን ለማውራት የመጣሁት። የምን ቃል ነው ኦሪጂናሊ? እኔ ራንደምሊ ፒክ ላደርግ ነው። ዝም ማለታችሁ በጣም እሺ። የሂብሩ ቃል ነው ባይዘው እና በጣም የሚያስቃችሁ ከአማርኛው ጋር የተወሰነ ይቀራረባል፣ እንደምንም ይቀራረባል። ያው የሴሜቲክ መሆኑ ሊሆን ይችላል አላቅም፣ ግን ይቀራረባል። አሁን እንግሊዘኛው ፌይድ ማለት እምነት ማለት ነው አይደል? አሜን፣ አማን፣ እምነት አንድ አይነት ቃሎች ናቸው። አንድ አይነት ቃሎች ናቸው እና በጣም ቅርብ ነን። እንደውም ቢያስፈልግ እንደ ሀበሻ አሜን ለማለት ይበልጥ ቅርብ ነን። የእንግሊዘኛው አሜንና ፌይድ በጣም ሩቅ ቃላቶች ናቸው አይደል? የኛ አሜንና ማመን እምነት ይሄ የመቤት እንትኖች ናቸው። ያው ቋንቋ ላስተምራችሁ አይደለም የቆምኩት። አሜን ባይዘ ሌላ ትርጉሙ ፌይድ ማለት ነው፣ እምነት ማለት ነው። አሜን ሌላ ትርጉሙ እውነት ማለት ነው። አሁን እኛ የሆነ ጸሎት እየተነገረ ወይም የሆነ ኮንፌሽን እየተባለ አሜን 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 ስንል ይሁንልኝ፣ እቀበለዋለሁ፣ እስማማለሁ፣ አንድ ፔጅ ላይ ነኝ እያልን ነው አይደል? ምላሽ እየሰጠን ነው። እና at the same time ምን እያልን ነው ሲባል እውነት ነው፣ አምናለሁ፣ የታመነ ነገር ነው፣ እምገፋው ነገር አይደለም፣ አክሴፕት አደርገዋለሁ፣ ወስደዋለሁ፣ አከመዴት አደርገዋለሁ፣ የራሴ አደርገዋለሁ። እና እግዚአብሔር ይባርካችሁ ሲባል ጸጥ የምትሉ ሰዎች ምን እያላችሁ መሰላችሁ? ያ ቢመጣም በረከቱ ይምጣ ካልመጣም ይትሶኬ እያላችሁ። አሜን የምትሉ ሰዎች ደግሞ ምን እያላችሁ ነው ሲባል እቀበለዋለሁ በረከቱን ማለት ነው። ልድገመው። እግዚአብሔር ይባርካችሁ ስትባሉ ወይም ደግሞ እግዚአብሔር ከናንተ ጋር ይሁን፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ከፊታችሁ ይውጣ ስትባሉ ጸጥ የምትሉ ሰዎች ምን እያረጋችሁ እንደሆነ ልንገራችሁ። እግዚአብሔር ከናንተ ጋር ይሁን፣ እግዚአብሔር ከክፉ ይጠብቃችሁ ሲባል አሜን አለ ማለት ምን ማለት ነው ሲባል ከጠበቀኝ የሚጠብቀኝ ካልሆነም አይነት ማለት ነው። አይገርም? ዝምታችሁ መልስ ነው ለካ መንፈሳዊ ዓለም ላይ። ዘዳግም ምዕራፍ 27ን እስኪ ያወጡት ሙሉ የአሜን የእርግማን ቢሆንም አብዛኛው ቃል አሜን እንዴት እንደሚባል እና እግዚአብሔር ከህዝቡ እንዴት እንደሚጠብቅ እዛ ጋር እናንብበው እስኪ። ዘዳግም ምዕራፍ 27 ዲትሮኖሚ chapter 27 verse number 15 starting from verse number 15 የእጅ ጥበብ ባለሙያ የሰራውን በእግዚአብሔር ዘንድ አጸያፊ የሆነውን ምስል የሚቀርጽ ወይም ጣዖት የሚያበጅ በስውር የሚያቆም ሰው የተረገመ ይሁንልና ምን እንደሚጠቀላችሁ ህዝቡም ሁሉ አሜን ይበል። ማን ነው ይህን እያለ ያለው? ትእዛዙን እየሰጠ ያለው ማን ነው ሲባል እግዚአብሔር። ህዝቡ ሁሉ አሜን ይበል። እንደዚህ ያደረገው ሰውዬ እንደዚህ ይሆንበት፣ ህዝቡ ሁሉ አሜን ይበል። ማን ነው እየጠበቀ ያለው? እግዚአብሔር። ለካ አሜናችሁን እግዚአብሔር ይጠብቀዋል። ለካ ዝምታችሁም የሆነ እኔ መሀል ላይ ነኝ የሚባል ነገር የለም። ለካ መንፈስ ዓለም ላይ አይደር እዚህ ጋር ነን ኦር እዚህ ጋር ነን። አሜን ስንል ስቴት ቀይረን እዚህ ውስጥ እንገባለን። አሜን ሳንል ስንቀር እዚህ ስቴት ውስጥ እንቆያለን እንጂ መሀል ላይ ነኝ የሚባል ነገር የለውም። ለካ አሜን አላልኩም ማለት የግድ ከዛ ነገር ጋር ተጋጭቻለሁ ማለት አይደለም። ምናምን ማለት ለካ አይቻልም። ሶስተኛ ስፔስ የለውም። ያለው ሁለት ስፔስ ብቻ ነው።
አይዘር ከነገሩ ጋር እንስማማለን አለዚያ ሳንስማማ እንቀራለን። እና ይሄ ሙሉን ከምዕራፍ 15 ጀምሮ እስከ ከቁጥር 15 ጀምሮ እስከ 26 ድረስ እግዚአብሔር በባሪያዎቹ በሌዋውያን በኩል ይናገራል። ህዝቡ አሜን ይግድ ይላል። አሜን አለ ማለት ለካ አማራጭ አይደለም። የት ነው የተማርነው ዝም ማለት? እስኪ ጠይቁት አጠገባቸው ያለ የት ነው የተማርከው ዝም ማለት? አሜን አለ ማለት የት ነው የተማርከው በሉት። ማን ያስተማረ? አሜን አለ ማለት ነገሩን መክፋት ነው ለካ። ሊደርሰን የተገባው በረከት እንዳይደርሰን ለካ ሳናቅ ሪጀክት እያደረግነው ነው። ሊያገኘን የተገባ የእግዚአብሔር ቸርነት ለካ እንዳያገኘን ፑሽ እያደረግነው ነው ለካ በዝምታችን። ዝምታ ለካ መንፈሳዊ ዓለም ላይ መልስ ነው፣ ጨዋነት አይደለም ለካ ዝምታ። ጨዋ እንዳልሆነ ደግሞ ወረም እንተዋወቃለን ደጅ ስንወጣ። አያችሁ ጨዋ እመስላለሁ ሰው ፊት ሲያዩኝ ዝም በማለት ለካ መንፈስ ዓለም እንደኔ አይነት አመፀኛ የለም ለካ። ዝም ማለት ምን እያረኩ ነው ሲባል የእግዚአብሔርን በረከት ሪጀክት እያረኩት ነው ለካ። አሜን ብዬ አለመቀበሌ ለካ ፑሽ እያረኩት ነው ነገሩ። ሊያገኘኝ የሚገባውን የእግዚአብሔርን በረከት ለካ ኔግሊጀንት ሆኜ እያባረርኩት። ብዙ ቦታዎች አዲስ ኪዳን ላይ ማአት ነው የምታገኙት። የመጨረሻዋ የመጽሐፍ ቅዱሳችሁ የመጨረሻ ቃል ምንድናት? አሜን። መጽሐፍ ቅዱስ የተዘጋው በአሜን። ይሄ የህይወት መመሪያ ነው፣ ግዙፍ መጽሐፍ ነው፣ የእግዚአብሔር ቃል ነው ምናምን ብለን እስከዛሬ በጣም ስንነጋገርበት የነበረው ትልቁ የእግዚአብሔር ቃል እንኳን መጨረሻ ያሰረው በአንድ ቃል ነው። አሜን በምትል ቃል ቼክ አድርጉት። ዮሐንስ ራእይ ክፈቱና የመጨረሻዋ ፊደል ምንድነው? የመጨረሻዋ ቃላት ምንድናት? አሜን። ለካ ጨዋነት አይደለም አሜን አለ ማለት። ዝም ብሎ መጥቶ በቃ ዝም ይሰበካል፣ ሰባኪው ይሰብካል፣ ዝም ይጸልያል፣ አሜን አይልም፣ ዝም። ምን እያደረግን እንደሆነ አውቃችኋል? ለካ እየተጸለየ ያለውን ከእግዚአብሔር ዓለም ሊለቀቅልን የሚገባውን ነገር ለካ ፑሽባክ ነው እያደረግን ያለ ነው በዝምታችን። አንድ ደግሞ በጣም የተለመደ ልምድ አለ። እየተጸለየ የመጨረሻዋ ጸሎት ላይ ብቻ አሜን ማለት፣ መሀል ላይ ጸጥ በቃ ጸጥ፣ ንግግር የለም፣ ድምፅ የለም። እና የሚጸልየው ሰውዬ አይኑን ገልጦ ቼክ ያደርጋል አለ ግን ህዝቡ ወይስ ሄዷል ነው የሚለው። ጸጥ። ከዛ የመጨረሻዋን አሜን። ከየት ነው የተማርነው ይሄንንስ? ማን ያስተማረን ይሄንንስ? ዩሲ ዛሬ ይሄን እንድታስተካክሉ የፈለኩበት ምክንያት ምንድነው ሲባል እናንተ ልጆች ናችሁ። ከዚህ በኋላ ብዙ ዘመን አለ በህይወታችሁ። የእግዚአብሔርን ብሌሲንግ ሳታውቁት ሪጀክት እንዳታረጉት። እግዚአብሔር ለናንተ ያዘጋጀውን በጀት ሪጀክት ፑሽ ባክ እንዳታደርጉት። መጽሐፍቶች በተለይ ሐዋርያ ጳውሎስ በብዛት መጽሐፎቹን የጻፋቸው መልእክቶቹን ሲዘጋቸው ምን እያለ ነው የዘጋቸው? ጸጋ ከሁላችሁ ጋር ይሁን ይልና አሜን ይላል ራሱ። ከዛ ጌታ ኢየሱስ ክርስቶስ መጣና ዮሐንስ ራእይ ላይ አንዱ ስለ ራሱ ሲናገር፣ አንዱ ራሱን ሲገልጥ እውነት ነው። ደረቱን በወርቅ መታጠቂያ የታጠቀ ነው። አይኖቹ እንደ እሳት ነበልባል ናቸው። እነሱን በሙሉ ይናገራል። አዎ። ከዛ ስሙን ሲጠራስ አሜን የሆነው እንዲህ ይላል ይለዋል። እና ልክ ያልሆነ ጨዋነት ከውስጣችን መውጣት አለበት። ጨዋነት ስላይደለ መንፈስ ዓለም ወይም ደግሞ ስፒሪቹዋል ሪያል የሚሰራው በንግግር ነው። ባይዘይ በቦክስ አይሰራም። ስፒሪቹዋል ዓለም ታውቃላችሁ አይደል? ጂም ገብታችሁ ጥሩ እንትን ጡንቻ ብታወጡ መንፈስ የእናንተ ስፒሪቹዋል ዓለም ምንም የሚያመጣው ለውጥ የለም። ስፒሪቹዋል ዓለም የሚሰራው በአንደበታችሁ በምትጓዙበት ጉዞ ልክ ነው። ምንድነው አንደበታችሁ እየተናገረ ያለው?
እደጅ በጣም የሚጮህ አንደበት ቸርች ሲመጣ ጮዋ ከሆነ በጣም ስተት እንደውም ተገላቢጦሽ ነው ማድረግ ያለባችሁ። እደጅ በጣም ዲሰንት ብዙ ንግግር የማይናገር ሰው ነው መሆን ያለባችሁ። ቸርች ስትመጡ ግን የእግዚአብሔርን ቃል ያለማቋረጥ ዲክሌር የምታረጉ ሰዎች ነው መሆን ያለባችሁ። የሆነ ሰው ሲጸልይ ነቅታችሁ አሜን የምትሉ ሰዎች መሆን። ምን ማለት ነው ሲባል እየተነገረ እየተለቀቀ ያለው መንፈሳዊ በረከት ተወርውሮ የመያዝ ያክል የምትይዙት ግን በአንደበታችሁ። ለምን ሲባል ስፒሪቹዋል ሬልም የሚሰራው በዛ መንገድ ስለሆነ እዛ ጨዋሁን ባይዘው እዛ ጨዋሁን የሥራ መደባችሁ እንግዲህ ጨዋ እንድትሆኑ ካላደረጋችሁ በስተቀር እዛ በጣም ዲሰንት በጣም ጥቂት ንግግር የሚናገር በጣም ኩል እሱ በጣም ወርሳኮ በጣም ጥቂት ንግግር ነው የምትናገረው ምናምን የሚባልላችሁ ሰው ሁሉ እዚህ ስመጡ ነው እብድ መሆን ያለባችሁ። እና ሮንግ የሆነ ነገር ስለገባብን በብዛት ተገላቢጦሽ አድርገናል። እዛ እብዶች ነን፣ እዚህ ስንመጣ በጣም ጨዋ ነን። ከዚህ በር ብንወጣ በጣም እየጮህን እናወራለን። እዚህ መሀል ላይ ስንቀመጥ ደግሞ በጣም ዲሰንት ነን፣ እኛ እናወራም ምናምን ኩል ነን። ጋይስ በጣም የሚገርም ምክር ልምከራችሁ። በጣም የሚገርም ምክር። አጠገባችሁ ያለው ሰው በጭራሽ ማተር እንደሚያደርግ እንዳታስቡ። እርሱት። ስትገቡ አዳራሹ ስትገቡ እርሱት። በኋላ ስንወጣ እንገናኛ። አሁን ስላንተም አስብበት ሰዓት አይደለም። አሁን አንቺ አጠገቤ መቀመጥሽ የሚያሳስበኝ ሰዓት አይደለም ነው ማለት ያለባችሁ። መንፈስ ዓለም ላይ እየተለቀቀ ያለን የእግዚአብሔርን በረከት ሉዝ አድርጌ አጠገቤ ስላለው ሰው ላስብ። እግዚአብሔር የሚገርም ነገር እየለቀቀልኝ እዚህ ጋር ስለተቀመጠችው ልጅ ላስብ። እኔ ማለት ከየትና ከየት ርቀት አቋርጬ መጥቼ ስለሷ ላስብ ኦር ስለሱ ላስብ። እንደዚህ ጮክ አሜን ስላውን አጠገብ ያለው ሰው ምን ይላል ልበል? እኔ እንዴ ምን አገባኝ? የፈለገውን ለምን አይልም? ለምን የፈለገውን አይልም? ስንት ነገር ዋጋ ከፍዬ እየመጣው እንዴት ይሄንን የመሰለ የእግዚአብሔርን በረከት ሉዝ አደርጋለሁ? እንዴት የሰማይ በጀት ሪጀክት አደርጋለሁ? አንድ በጣም የሚገርም ታሪክ እንገራችሁ። የምር የተፈጠረ ታሪክ። አንድ አገልጋይ ቆሞ እየጸለየ ነው መድረክ ላይ። አንዲት ሴት አለሽ ይላል በመልእክት እግዚአብሔር የፈውስን ቅባት በዛ ሰዓት ለቆ በቃ ያቺን ሴት ሊፈውሳት። አንዲት ሴት አለሽ የኤችአይቪ ቫይረስ በደምሽ ውስጥ ያለ ምናምን የሚል መልእክት ነው። እና እባክሽን እጅሽን ከፍ አድርጊ ጌታ ፈውስሽን ሊለቅልሽ በዚህ ሰዓት ተዘጋጅቷል ይላታል። ሴትዮዋ ጸጥ። አንድ ሰውዬ እየተንደረደረ ወጣ። ምን አገባኝ ስለዛ ሴትዮዋ አለ። ይሄን ፈውስ እኔ ይዤ እሄዳለሁ። ምክንያቱም he was also HIV carrier። በጣም በሚደንቃችሁ ሁኔታ ያ ሰውዬ ተፈወሰ። ለምን ሲባል እንደዚህ ነው የሚሰራው። በጀቱ ተለቋል። የሆነውን በጀት የሆነ ሰው ሪጀክት ሲያደርገው የሆነ ሰውዬ ተወርውሮ ወሰደው ይዞት ሄደ። ይሄ ሰውዬ ከእግዚአብሔር በስተቀር ከዚህ በሽታ ማን ሊያላቀው ይችል ነበር? ማን ነፃ ሊያወጣው ይችል ነበር? ያቺ ሴትዮ እኔ የተጨነቀችው አጠገቧ ስላለ ሰው ሊሆን ይችላል። ኤችአይቪ ያለባት ቢሉኝስ ምናምን ብላ ሊሆን ይችላል። who cares? ፈውስን የሚያክል ነገር መጥቶ who cares? ለምን አይደለም አጠገቧ ያለው ሰውዬ ለምን ሶሻል ሚዲያ ላይ ፎቶውን አንስተው አይለቁባት? ምን አገባት? ፈውስን የሚያል ነገር እንዴት ሳታውቀው ሪጀክት ታደርጋለች? ይሄ ደግሞ ከዚህ በሽታ ጋር መኖር የሰለቸው ሰውዬ እድል አልሰጠውም ላገልገው። እኔ this is my deliverance ብሎ ነው የወሰደው። this is my healing። እኔ ልቀልዳል ማለት በዚህ መንፈስ ነው ሰው ቤተክርስቲያን መምጣት ያለበት። ሳናቀው በጣም ጨዋ የሆነን መስሎን ብዙ ፈውስ እናበላሻለን። ብዙ ፈውስ ሳንሸከም እንወጣለን። ብዙ ጥያቄ ቤታችን ውስጥ አለ። ብዙ ፈውስ የሚፈልግ ነገር እኛ ቤት አለ። ብዙ ፈውስ የሚፈልግ ነገር እና በቃ ኔግሊጀንት ነን ብዙዎቻችን ሳናቀው። ከዛ የተነሳ ተለቆ ፈውሱ ጥለን ነው ሄዳ የሚቀበለው አጥቶ በቃ አዳራሽ ውስጥ እየተገላበጠ ፈውስ እኛ ባዶአችን እንወጣለን። ከነ ህመማችን እንወጣለን። ሞኝነት ነው የሚፈልገው ነገሩ ባይዘው ብልጥነት አይደለም።
አይ ነው በጣም ብልጥ ከሆናችሁ በጣም እንደምታጡት ይበልጥ አውቃለሁ። you can be በጣም ስማርት። መጽሐፍ ቅዱስም እንደሚል ታውቃላችሁ በመክብብ መጽሐፍ ምዕራፍ 7 ላይ ይመስለኛል ምዕራፍ 7 ቁጥር ሩጫ ለፈጣኖች አይደለም ይላል። እንደዚህ የሚል ቃል አንባችሁ ታውቃላችሁ? መክብብ ምዕራፍ 7 ላይ ያለ ቃል ሰልፍም ለጦረኞች አይደለም ይላል። እንዴ ማለት ሩጫ ለፈጣን ካልሆነ ሰልፍ ደግሞ ለጦረኞች ካልሆነ ለማን ነው ታዲያ? ጦርነት ለሰልፈኞችም አይደለም። ምን ማለት ነው ሲባል በዚህ ሰዓት እንግዲህ በጣም ጠንካራ ሚሊተሪ ያላት ከምትባለው ዋነኛው ሀገር ዩኤስ ናት አይደል? ጦርነት ለዩኤስ አይደለም እያለ ነው መጽሐፍ ቅዱስ። ምን ማለት ነው? መንፈሳዊ ዓለም ለስማርቶች አይደለም። I can tell this መንፈሳዊ ዓለም ብልጣብልጥ መሆን ለሚሞክሩ ሰዎች አይደለም። መንፈሳዊ ዓለም ሞኝ ራሳቸውን ሆን ብለው ሞኝ ለሚያደርጉ ሰዎች ነው የሚሰራው። በጣም በፊዚክስ እና በሜዲካል እውቀት በጣም ጭንቅላቱ የሰፋ ሰውዬን በዛ እውቀት ስለ ሂሊንግ ብታወሩት ይስቅባችኋል። አንተ ትቀልዳለህ ምናምን ነው የሚላችሁ። አንድ በጣም በቃ ታዋቂ ኒውሮ ሰርጅን ምናምን እዚህ አንድ በጣም በቃ ኦርቶፔዲክ የሆነ ይሄ አጥንቱን ምናምን በቃ እየቆራረጠ የሚሰራ ሰውዬ አምጥተን ጌታ ኢየሱስ ክርስቶስ እኮ እጅ የሌለውን ሰውዬ እጅ እንዲያበቅል አደረገው ብትሉት ይስቅባችኋል። ብሮ አጥንት እኮ አያድግም ሳይንሱ እኮ አይፈቅድም ምናምን ይላል። ለምን ሲባል እሱ የሚያስበው በዚህኛው ጥበብ አይ ይሰራልኛል ያለው ሰውዬ ደግሞ ለሱ ይሰራለታል። ለዚህ ስማርት ነኝ ላለው ሰውዬ ደግሞ ነገሩ ሳይሰራለት ይቀራል። ሆም ብላችሁ ሞኝ መሆንን ምረጡ። መንፈሳዊ ዓለም ለእናንተ አክሰሰብል እንዲሆን ከፈለጋችሁ ሂሊንግ ለእናንተ እናንተ ቤት እናንተ ጓዳ ውስጥ አክሰሰብል እንዲሆን ከፈለጋችሁ ሞኝ መሆንን ምረጡ። አሜን የማያስብል ቦታ ላይ አሜን አትበሉ። አሜን የሚያስብል ቦታ ላይ አሜን በሉ። ሉዝ አታርጉት። እግዚአብሔር የሚለቀውን ሂሊንግ ሉዝ አታርጉት። በየጉባኤ ላይ የሚለቀቅ ሜሴጅ አለ፣ የሚለቀቅ ሂሊንግ አለ፣ የሚለቀቅ በረከት አለ፣ የሚለቀቅ ዲቫይን የሆነ ፕሮቴክሽን አለ። እንዴት ከሱ ውጪ ትሆናላችሁ? ሳታውቁት እንዴት እሱን ሪጀክት ታደርጉታላችሁ? መንገድን ለእግዚአብሔር አደራ ስጥ ይላል። ለምሳሌ አይደል እግዚአብሔር ቃል እግዚአብሔር በመንገዳችሁ ይጠብቃችሁ ብሎ አንድ ሰው ሲባርካችሁ እንዴት ይባላል? አሜን ብላችሁ ነው እኮ መውሰድ ያለባችሁ። እግዚአብሔር በመንገዳችሁ ከእናንተ ጋር ይሁን አሜን። ለምን ሲባል ዲቫይን ፕሮቴክሽን አብሯችሁ ይሁን እየተባለ እኮ ነው። መለኮታዊ የሆነ ጥበቃ ከእናንተ ጋር ይሁን እየተባለ ጥሩ ነው ይሄ ሰው የሚናገረው እንዴት ይባላል? ሩጫ ለፈጣኖች አይደለም። መንፈሳዊ ዓለም ለብልጣብልጦች አይደለም የሚሰራው። መንፈሳዊ ዓለም ራሳቸውን ሆን ብለው ሞኝ ለሚያደርጉ ሰዎች ሆን ብለው ኢንቴንሽናሊ የኔ የትኛውም እውቀቴ ከእግዚአብሔር እውቀት ጋር ሊወዳደር አይችልም ብሎ በእግዚአብሔር እግር ስር ነገሩን ለሚያስቀምጥ ሰው መንፈሳዊ ዓለም ይሰራለት። በጣም ብልጣብልጥ ደግሞ መሆን ለሚፈልግ ሰው ነገሩ አይሰራም። ልክ እንደዚህ እንደ ቅድሙ እንዳልኳችሁ ሰውዬ ያኛው ፈውሱም ተሸክሞ ሄደ፣ ሴትዮዋ ከነበሽታዋ ወጣች። እሱ ማለት አሁን ድረስ አይ ቲንክ መድኃኒት የለውም አይደል? ኤችአይቪ መድኃኒት ከሌለው በሽታ እግዚአብሔር ቀንበሩን ሰብሮ ገላገለው። ሴትዮዋ ስለ ሰው ስትጨነቅ ወር ስለ ሰው ግራ ስትጋባ ከነበሽታዋ እያዘነች ወጣች። የሚለቀቅ በረከት አለ ከመንፈሳዊ ዓለም። ቢ ኮኔክትድ። ሞኞች አትሁኑ። እናንተ ወጣቶች ናችሁ። በጣም ስማርት መሆን ያለባችሁ ራሳችሁን ሞኝ በማድረግ ነው እንጂ በጣም ኩልኩል በመጫወት አይደለም። በእውነት የትም አትደርሱም ኩልኩል በመጫወት። ለመሰላችሁ እዛኛው ዓለም ላይ ያሉ ሰዎች ያውቁታል እንዴት እንደሚሰራ። የኛ ቤት ልጆች ናችሁ ሞኞች የሆናችሁት። አብሯችሁ እናንተ ክፍል በጣም ኩል የሚጫወተው ልጅ በጣም ስማርት የሚመስለው ልጅ ስለማይነግራችሁ ነው እዛኛ ቤት ምን እንደሚሰራ።
ምን እንደሚደረግ ስለማይነግራችሁ እና የኛ ቤት ልጆች በጣም ብልጡ ነው። ጌታ ኢየሱስም ባይዘው ይብሏል ከመንግስት ልጆች ይልቅ ይላል የዚህ ዓለም ልጆች ጥበበኞች ናቸው ይላል። የኛ ቤት ልጆች ስላችሁ የእግዚአብሔር መንግስት ልጆች ጥበበኞቹ ነው። ሞኞች አትሁኑ። ህይወት መንፈሳዊ ነው። ላይፍ ኢዝ ስፒሪቹዋል። በብዙ ጥናትና በብዙ ልፋት አይደለም ነገሮች የሚመጡት። መስራት አለባችሁ፣ አዎ። መድከም አለባችሁ፣ አዎ። ጊዜ መስጠት አለባችሁ፣ አዎ። ነገሩ ግን በጠቅላላ የሚሳካውና የሚከናወነው በሱ ብቻ ነው ብላችሁ አታስቡ። አይደለም፣ ጭራሽ አይደለም። ዓለም በክፉ ተይዟል። ያንን ማሸነፍ የምትችሉት በእውቀታችሁ ልክ አይደለም። ለምን ሲባል ህይወት መንፈሳዊ ነው። መንፈስ ዓለም ላይ የእግዚአብሔር ሞገስ ሪጀክት አድርጋችሁ በጥሩ አለባበስ ሞገስ እንደምታመጡ አታስቡ። የእግዚአብሔር ሞገስ በላያችሁ ላይ ይሁን ሲባል ሪጀክት አድርጋችሁት በጣም ቆንጆ ሽቶት ስለተቀባችሁ ሞገሳም የምትሆኑ እንዳይመስላችሁ። በጣም የሚያምር ጫማ ስላደረጋችሁ ወይም የሚያምር ልብስ ለብሳችሁ የሆነ ቦታ ዋው ምናምን የምትባሉ እንዳይመስላችሁ። እግዚአብሔር ሞገስ ጋር ግን የተገናኘው ሰውዬ ያ ሰውዬ ሲበልጥ ታገኙታላችሁ። እኔ ለምን እንደሆነ አላቅም ልቤ ይሄን ሰውዬ ወዶታል ሲባል ትሰማላችሁ። ለምን እንደሆነ አላቅም። ለምን እንደሆነ እሱን ያላወቀው እንጂ ይሄኛው ሰውዬ ያውቃል። ከአምላኩ ጋር ምን ተነጋግሮ እንደመጣ ያውቃል። ታውቃላችሁ አይደል? በጨለማው ዓለም ምን እንደሚሰራ ለሞገስ እየተባለ የሚሰራ ነገር እንዳለ ታውቃላችሁ። ባለቆቻቸው ፊት፣ በተማሪዎች ፊት ለእውቀት እየተባለ የሚሰራ ነገር ሰምታችሁ አታውቁ? የኛ ቤት ልጆች ጨዋዎች በደንብ ይሰራል። እሱም ማሸነፍ የምትችሉት መንፈሳዊ ዓለም ላይ ስትሮንግ ስትሆኑ። so don't be deceived። እሺ ህይወት መንፈሳዊ ነው። አሜንን ሪጀክት አታድርጉ። አሜን ለማለት don't be proud። እንዴት ብዬ አሜን እላለሁ? አጠገቤ እኮ እንትና አለች አይባል። እርሳት፣ እሷን አጠገብ ያለችውን ልጅ እርሳት፣ አጠገብሽ ያለውንም ልጅ እርሺው። የነሱ አጠገባችሁ መሆን በጭራሽ ማተር ሊያደርግ አይገባው። ጌታ ይባረክ። አሜን። አሜን ይሁንልኝ። አሜን እስማማለሁ። አሜን እቀበላለሁ። ልቤ ለዚህ ጉዳይ ክፍት ነው። አሜን ባልኩኝ ቁጥር ምን እያልኩኝ ነው? መንፈስ ዓለም ላይ ሲባል እጆቼን ዘርግቼ የተለቀቀልኝን በረከት እየተቀበልኩኝ ነው። አሜን ባልኩኝ ቁጥር ምን እያረኩኝ ነው? መንፈሳዊ ዓለም ላይ ሲባል እግዚአብሔር ለኔ እየለቀቀ ያለውን ፕሮቴክሽን ሊሆን ይችላል። እግዚአብሔር ለኔ እየለቀቀ ያለውን ሞገስ ሊሆን ይችላል። እግዚአብሔር ለኔ እየለቀቀ ያለውን በረከት ሊሆን ይችላል። እቀበለዋለሁ። አልገፋውም፣ አላባረረውም። ወደ ህይወቴ አስገባዋለሁ። ወደ ኑሮ አስገባዋለሁ። ወደ ቤቴ ይዤው እሄዳለሁ። ፑሽ ባክ አላደርገውም እያልኩኝ ነው። ያ ብቻ ግን አይደለም። እየተነገረ ያለው እውነት ነው፣ እስማማለሁ በእውነቱም እያልኩኝ ነው። ኢየሱስ ጌታ ነው ሲባል የምትሉ ሰዎች አይደለም እንዴ? ከሆነ አሜን ነው ማለት ያለባችሁ። that is really true እያልኩኝ ነው። ኢየሱስ ያድናል አሜን ካላልኩኝ ምን እያልኩኝ ነው ሲባል የኢየሱስ አዳኝነት ላይ ራሱ የሆነ ስኬፕቲካል የሆንኩበት ነገር አለ ማለት ነው። I have to respond። መንፈስ ዓለም ሪስፖንስ ይፈልጋል። I have to respond። ኢየሱስ ያድናል ሲባል አሜን ምን እያልክ ነው ሲባል እውነት ነው እየተናገረ ያለው እያልኩኝ። መዳን በሌላ በማንም የለም የሚል ቃል ስናነብ አሜን ለማለት የምትቸገሩ ሰዎች አሜን ማለት ጀምሩ። አለዚያ ከዛ ቃል ጋር እየተላተማችሁም ስለሆነ መንፈስ ዓለም ዝምታን የሚረዳው ሪጀክሽንን ነው። ዶንት ሪጀክት የእግዚአብሔርን ቃል። በዚህ ቃል ውስጥ ያለውን እውነት ትሩስፉልነስ አብረን አፈርም እያደረግን ነው። እያረጋገጥ ትክክል ነው እያልን ነው። እየተነገረ ያለው ነገር ውሸት አይደለም እያልን ነው። so don't be proud።
You have to say amen. Don't be proud. ሳታውቁት ሪጀክት እያደረጋችሁት ያላችሁት ነገር መንፈሳዊ ዓለማችሁን እያዘበራረቀባችሁ የምትፈልጉትን እድገት ሳምታይምስ በህይወታችሁ የማታዩት አንዱ ምክንያት ይሄ ነው። ሳታውቁት ሪጀክትፉል ስለሆናችሁ። ሪጀክት አታድርጉ የእግዚአብሔርን እውነት። Get along with it. Get along with it. አብራችሁ መጓዝ ጀምሩ ከቃሉ ጋር። ኢየሱስ ያድናል ሲባል አሜን ለማለት አቅም አይነሳችሁ። አሜን። ኢየሱስ ያድናል፣ አሜን። እግዚአብሔር ከህዝቡ ጋር ነው ሲባል አሜን። የተነገረ ያለው ቃል ትሩስፉል ነው ብዬ አብሬ እያረጋገጥኩኝ። ሌላው አሜን ስል ምን እያልኩኝ ነው ሲባል በእምነት ኮኔክት እያደረግኩኝ ነው። ፌይዝ ማለት ነው አሜን በራሱ ትርጉሙ። አሜን ማለት እምነት ማለትም ጭምር ስለሆነ እና ጌታ ፌይዝ ብቻ አይደለም ባይዘው ፌይትፉል ታማኝም ማለት ነው ትርጉሙ ባይዘው። ሂዱና የአሜንን ዲክሽነሪ በደንብ ገብታችሁ ይዩት ቤታችሁ። ፌይትፉል ማለትም ጭምር ነው ታማኝ ማለት እና ጌታ ኢየሱስ ክርስቶስ አሜን አሜን ለሆነው እያለ ሲናገር ምን እያለ ነው ሲባል አም ፌይትፉል እያለ ነው። እና ምን እያልኩኝ ነው? ኢየሱስን አሜን ብዬ ስጠራው ታማኙ እያልኩ እየጠራሁት ነው። ታማኙ ጌታ ኢየሱስ ብዬ ስጠራ ታማኙ ጌታ። አሜን ለማለት ሰይጣን በጭራሽ አንደበታችሁን አይቆልፈው። አይወደውም ባይዘው አሜን ማለታችሁ የምስራች አይወደውም ሰይጣን አሜን ማለታችሁ። አሜን ስትሉ ደስተኛ አይሆንም። ለምን ሲባል ያውቃል ምን እየተከናወነ እንደሆነ ያውቃል። አይ ዊሽ እግዚአብሔር አይኖቻችሁን ከፍቶ መንፈሳዊ ዓለም ላይ እየተደረገና እየተከናወነ ያለውን ቢያሳያችሁ። ናፍቃለሁ ደግሞ ያ እንዲሆን በእናንተ ህይወት ውስጥ አንዴ አይኖቻችሁ ተከፍቶ ብታዩአቸው ከዛ በኋላ ነገሮቻችሁ በሙሉ ይቀየራል። አኳኋናችሁ ሁሉ ይቀየራል። ከነቢያት እስኪ ለምሳሌ የምታውቋቸውን እስኪ ንገሩ። ከነቢያት ከብሉይ ኪዳን ነቢያት ኤልያስ። እሺ እኔ ከነቢያት ያልኩት ኢንፋክት የነቢያት የትንቢት መጽሐፎችን ከጻፉት ስለማለት ነው። ኢንፋክት ዩ ራይት ኤልያስም ኤልሳም ነቢያቶች ናቸው። አይዛያ፣ እሺ ጀረማያ፣ ሳሙኤል he was also a prophet. ኤዜኪኤል፣ ዳንኤል። እነዚህ ሰዎች አሁን በጣም የምንወዳቸው ናቸው። በጣም ትልቅ ፊገር ናቸው በመጽሐፍ ቅዱስ ውስጥ። በቃ ስማቸው የገነነ የሚባሉ ሰዎች ናቸው። ትልልቅ ሰዎች ናቸው። ታሪክ ሰርተው ያለፉ ሰዎች ናቸው። በእነሱ አገልግሎት ውስጥ ታምር ነው የሆነው አይደል? በጣም የሚገርም ነገር ልንገራችሁ። በኖሩበት ዘመን እንደ እብድ ተቆጥረው ነው ያለፉት። እኛንን ዛሬ ከምናምን ሺህ ዓመታት በኋላ ስለነሱ ስናስብ አቤት እግዚአብሔር ምን አለ እኔ እንደ ዳንኤል ብትጠቀምብኝ፣ ምን አለ እንደ ኤልያስ ብትጠቀምብኝ እንላለን አይደል? እነሱ በነበሩበት ዘመን ግን የነበረው ማህበረሰብ የሚቆጥራቸው እንደ እብድ ነው። ለምን ሲባል መንፈሳዊ ዓለም በብዛት ለዚህኛው ዓለም እብደት ነው የሚመስለው። I wish እሱ እብደት ውስጥ ብትገቡ ብንገባ አብረን I wish በጣም እሱ ደግሞ የሚሆነው በእንትን አይደለም፣ በሞቲቬሽን ንግግር አይደለም። አይኖቻችሁ መከፈት አለበት። እግዚአብሔር አይኖቻችሁን ከፍቶ መንፈሳዊ ዓለምን ያሳያችሁ። ከዛ በኋላ ነው እብደቱን ድራይቭ ማድረግ የምትችሉት። እሱ እኮ እብድ ነው እኮ ጤነኛ አይደለም ተብላችሁ ማለፍን የመሰለ በረከት የለም። ባይዘው ዓለም እሷን ስትመስሉላት ነው ዋው ክላስ ነው ምናምን የምትላችሁ። which is በጣም ከዓለም አድናቆት ከበዛላችሁ ትክክል አይደላችሁም ማለት ነው። የሆነ ነገር ሚስ አድርጋችኋል። ለምን ሲባል የተጠራችሁለት ህይወት በፍጹም ዓለም የምታደንቀው ህይወት አይደለም። ዓለም የምታጨበጭብለት ህይወት አይደለም። በተጠራችሁለት ህይወት በዛው ህይወት መኖር ከጀመራችሁ የመጀመሪያ ግጭት የሚገጥማችሁ ከዓለም ጋር። ደስተኛ አትሆንም በእናንተ
ደስተኛ አትሆንም በእናንተ። ጌታ ኢየሱስም ብሎታል እኮ ዓለም የሚጠላችሁ እኔን ስለሚጠላኝ ነው አለ። የሚጠላችሁ እኔን ስለጠላኝ ነው። እና እናንተን የሚጠላችሁ እኔን የሚጠላኛል፣ እኔን ብቻ አይደለም አባቴንም ይጠላዋል። እና በጣም እዛ ሰፈር ጭብጨባ ሲበዛላችሁ በጣም ነው ማልቀስ ያለባችሁ። የሆነ ነገር ማበላሽቻለሁ ማለት ነው ማለት ያለባችሁ እንጂ አዚፍ እግዚአብሔር ከኔ ጋር ስለሆነ በቃ ዓለም ሁሉ ያጨበጭብልኛል ምናምን መጽሐፍ ቅዱስ አይደለም። አትሸወዱ። እኛ ቤት ሰሞኑን የግንቦት ነው መሰለኝ ቢምቢ በጣም ሲያስቸግረን ነው ማድሮ አንዳንዴ እና ሳላቅ ለቃ ሳጨበጭብ ነው ማድሮ ማለት ቢምቢዋ እንግዲህ እያሰበች ያለችው ለሷ እየተጨበጨበላት ሊመስላት ይችላል። እኔ እኮ እሷን ለመግደል ነው እየተሯሯጥኩ ያለሁት። የዓለም ጭብጨባ ማለት ልክ እንደዚህ ነው። ባይዘ ቢምቢ መግደያ ላይ ያለ አንዴ እጃቸው መሀል እስክትገቡላቸው እኮ ነው ጭብጨባ ይመሰላችሁ። አንዴ እጃቸው መሀል እስክትገቡላቸው። መንፈሳዊ ዓለም እብደት ይበዛዋል። So don't feel as if you are cool in the church. Don't try even to be that person. አይደለም ያንን ሰው ለመሆንም አትሞክሩት። በተቻላችሁ አቅም ቆንጆ እብዱ ነው። እና በጣም ከዛ ሰፈር ሪጀክሽን ሲበዛባችሁ እግዚአብሔርን አመስግኑ። በጣም ሪጀክሽን ጓደኞቻችሁ በጣም ሪጀክት ሲያደርጓችሁ ጌታን አመስግኑ። yes አሁን አይ ቲንክ ጀምሯል ማለት ነው ማለት ጀምሩ። አሁን የሆነ የክርስቶስ መዓዛ መሽተት ጀምር። ለምን ሲባል እዛ ሰፈር እያስተዳደረ ያለው አካል ፈጽሞ እናንተ ውስጥ ያለውን አካል አይወደውም። ሶ ለመዋደድ አትሞክሩ። አይወደውም። እናንተ ውስጥ ያለው ጌታ ሆሊ ነው። እዛ ሰፈር ያለው ደግሞ ሆሊ አይደለም። ሶ አብሮ መሄድ አይችልም። እና ሲጠሏችሁ በጣም በቃ ኢንጆይ አድርጉት። በጣም ከተዋደዳችሁ ደግሞ ኩዌስችን አድርጉ። በጣም ሲወዷችሁም ኩዌስችን አድርጉ። ንቁ። አሜን ስንል እየተቀበልን ነው። አሜን ስንል እውነት መሆኑን እየመሰከርን ነው። አሜን ስንል ታማኝ መሆኑንና እምነታችንን ዲክሌር እያደረግን ነው። አሜን አሜን ስንል ከኖርማሉ ዓለም እንደ እብድ ልንቆጠር እንችላለን። ግን ትክክለኛው የክርስቲያን አቋም እሱ ነው። ኢየሱስ ጌታ ነው። አሜን። ትናገሩት ነገር ነው ይዟችሁ የሚጓዘው። ጨዋነት መንፈሳዊ ዓለም ላይ ፓራላይዝነት ነው። I think I have to tell you this. ዝም ማለት መንፈሳዊ ዓለም ላይ አለመራመድ አለመሄድ ማለት ነው። which is paralyzed መሆን ማለት ነው። so ዛሬ መንፈስ ቅዱስ ይሄንን ቃል ልኮልናል። ከተኛንበት ሊያነቃን ፓራላይዝ ከሆንበት ሊያራምደን ይሄንን ቃል ልኮልናል። ኢየሱስ ጌታ ነው። እንጸልይ። ጥቂት ደቂቃ እስኪ ጸልዩ ለራሳችሁ። ጥቂት ደቂቃ እስኪ ለራሳችሁ አይኖቻችሁን ጫፍኑና ጸልዩ። ጌታ ሆይ እኔ እንድትረዳኝ እፈልጋለሁ በሉት። እንድታግዘኝ እፈልጋለሁ ማለት እንደዚህ አይነት ሰው ሆኜ መቀጠል አልፈልግም። የሆነ በቃ ልክ የሆንኩ መስሎኝ ነበረ፣ ለካ ልክ አይደለም። እና አንደበቴን ክፈተው። መናገር እፈልጋለሁ፣ መጸለይ እፈልጋለሁ። መንፈሳዊ ዓለም ላይ ድምጼ እንዲሰማ እፈልጋለሁ። ሰይጣን እስከ ዛሬ ሸውዶኛል። ከዚህ በኋላ ግን መሸወድ አልፈልግም። በጣም ቦልድ መሆን እፈልጋለሁ። መንፈሳዊ ዓለም ላይ ስትሮንግ መሆን እፈልጋለሁ። መሸወድ አልፈልግም። ዓለም እብድ ብትለኝ ይቀለኛል። መንፈሳዊ ዓለም ላይ ፓራላይዝ ሆኜ ከምቀመጥ የመንፈሳዊ ዓለም ላይ ወይም ስፒሪቹዋል ዌልም ላይ ዱዳ ሆኜ ከምቀመጥ፣ ሽባ ሆኜ ከምቀመጥ፣ አንካሳ ሆኜ ከምቀመጥ የዚህ የፊዚካል ዓለም ላይ ሴኩላር ዓለም ላይ እብድ ተብዬ ብጠራ መርጣለሁ ጌታ ሆይ። ስለዚህ አንደበቴን እባክህን ክፈትልኝ በሉት እስኪ። ብራዳኪያ ባራዲያ ላቫኒያ ማስ ለቫሃቴ ካኒያ ማሳክራ ላቫጋደለ በጀለ ወገደለ ቦራላ ባዲያ ላባራላ ባዲያ ላባራላ ቦስ ጃላባራዲያ ላቫጋደለ በጀሊ ቫጋታኒያ ማሳክረ ለበዲያ ላባጀለ በረበዲያ ላባራቦስ ሊቫታኪያ ማራዲያ ላባጀለ በረበዲጋ ላባርታዲያ ላባራራ ባዲያ ላቦራዲያ ባስ ሸላታኒያ ማራጃ ላባጋደለ ቨኒ ማራዲያ ላባጀለ በረበዲያ ላቦራቦስ
አንደበታቸው ይከፈት እግዚአብሔር ሆይ አንደበታቸው በፊት የተከፈተ ይሁን አንደበታቸው በመንፈሳዊ ዓለም ላይ መናገር ይጀምር ዘንድ ማውራት ይጀምር ዘንድ ዲክሌር ማድረግ ይጀምር ዘንድ እግዚአብሔር ካንተ ዘንድ እየተለቀቀላቸው ያለውን በረከት መቀበል ይችሉ ዘንድ ካንተ ዘንድ እየተለቀቀላቸው ያለውን ፕሮቴክሽን ካንተ ዘንድ እየተለቀቀላቸው ያለውን ፌቨር መቀበል ይችሉ ዘንድ ከዚያ እውነት ጋር ኮኔክት ማድረግ ይችሉ ዘንድ አንደበታቸው የተከፈተ ይሁን ማዳኬሌ ቬሌ ፓራዲያ ላቫኒያማስ ዘላቴኒያ ማራዲሊ ካኒያማስ ብራዲሊ ቬሪያ ላባጄኒያማ ራቴሌ ቬኒ ማራዲ ጋዲያ ኮሳኒያ ማራጂዲ ጋንታባ ሌቫዶ ሳኒያ ማራዲሊ ቫጋዴሌ በቼሌ በረበሪያ ላቦራ በጌታ በኢየሱስ ስም አንደበታችሁ ይከፈት በኢየሱስ ስም አንደበታችሁ ይከፈት አንደበታችሁ ይከፈት አንደበታችሁ ይከፈት አንደበታችሁ ይከፈት እንዳትናገሩ ከእግዚአብሔር እውነት ጋር እንዳትገናኙ እግዚአብሔር ለእናንተ የለቀቀውን ፈውስ ነፃነት እግዚአብሔር ለእናንተ የለቀቀውን በረከት ሞገስ እንዳትቀበሉ አንደበታችሁን አንቆ የያዘ ዘግቶ የያዘ የትኛውም የጨለማ አሰራር የትኛውም የክፉ አደራረግ በኢየሱስ ስም ከሕይወታችሁ ላይ የወደቀ ይሁን በኢየሱስ ስም የወደቀ ይሁን ይከፈት አንደበታችሁ ይከፈት አንደበታችሁ ከእግዚአብሔር ዓለም ጋር መገናኘት ይሆንላችሁ ከእግዚአብሔር ዕቅድ ጋር መገናኘት ይሆንላችሁ እግዚአብሔር ለእናንተ ከበጀተው በጀት ጋር መገናኘት ይሆንላችሁ አባት ሆይ እናመሰግናለን አንተ መልካም ነህ የምታደርገው መልካም ነው የምትሰራው መልካም ነው የምትናገረው መልካም ነው እያደረክ ያለው በመካከላችን መልካም ነው ለዘላለም ስም የተባረከ ይሁን እንወድሃለን ስለ ሁሉ ተመስገን በልጆች ላይ እጅ ይዘርጋ ጥበቃ በላያቸው ላይ ይሁን ሞገስ በላያቸው ላይ ይሁን በረከት በላያቸው ላይ ይሁን ማስፈራት በላያቸው ላይ ይሁን ፈውስ በላያቸው ላይ ይሁን በኢየሱስ ስም በላያቸው ላይ ይሁን አባት ሆይ እናመሰግንሃለን ስለ ሁሉ ስምህ ይባረክ በጌታ በኢየሱስ ስም ጸለይን አሜን